ከዚህ ቤት ብዙ አመል ያለባቸው ሰዎች አሉ። ከፈቀድሽልኝ አጠገብሽ ተኛለሁ። እንደዚህ እያልሽ ነው ራስሽን ዝቅ የምታደርጊ? ጌታቸው የሁሉ ሀብትና ንብረት ያመጣው ጨካኝ ስለሆነ ነው። እኔ ምን አውቃለሁ? መንገድ ላይ ወድቃ ነው ያገኘኋት። ቆይ ከኔ ምን እንደምትፈልጊ? ምን አለሽና ምን እፈልጋለሁ? ሰምኛለሽ? ሁሉም ሰው ማን እንደዚህ ያረጋት እያሉ እየፈለጉ ነው። ስሜን አይደለም የስሜን ፊደል ብትነግሪ ቆንጅት ምን ለምን በግልጽ አትነግሪኝም? ይኸውልሽ ሮባ ግን ምንም እንዲሆን አልፈልግም። እሺ ቆይ ለምንድን ነው የምትጮህብኝ? ዳጊ ጉድ ሆነናል። ቆይ አንዴ መልሼ ልደውል። ምን ሆነ? ቆይ ከማን ጋር እያወራኝ ነበር? ከሊ ጋር ነው። ምንድን ነው ጉድ ሆነ? ምናምን ነገር ያልኩህ ምን ተፈጥሮ ነው? ይኸውልህ ቆንጂት አደጋ ደረሰባት። እንዴ የምን አደጋ ነው? መኪና ገጭቷት ነው? ያውም ደደብ የሆነ መኪና ነው። ቆይ ምን ነቀልድ ነው የምንቀልደው? እኔ አሁን ማወቅ የምፈልገው እዚህ ጉዳይ ላይ እጅ አለበት ወይስ የለበትም? የቱ ጉዳይ ላይ? ይኸውልህ መጀመሪያ ነገሩን ግልጽ አድርግልኝ። ትሰማለህ? ተደብድባ ራሷን ስታ ማለት ነው። አቶ ጌታቸው ነው መንገድ ላይ ያገኛት። ምን ሌቦች ናቸው? እኛ ሰፈር ከመጀመሩ ነው በቀል ሌባ የመጣው። ያማል እንዴ አንተ? እና ቆይ ማን ነው እንደዚህ ያደረጋት? እሱንም አንተ ንገረኝ እንጂ። ምን ማለት ነው? እኔ እዚህ ያልነበርኩኝ እንዴ? በምን አውቃለሁ? ትሰማለህ ዳግም፣ ከአንተና ከሊያ ውጭ ማንም ጠላት የላትም። ይኸውልህ ይሄ ነገር ወደ ህግ ከሄደ ማለት ነው የመጀመሪያም ተጠርጣሪ እናንተ ሆናችሁ። እሺ ይኸውልህ ትሰማኛለህ? የፈለገውን ያልጸበኛ ብንሆን እኛ በፍጹም እንደዚህ አናደርግም። እሺ እና ማን ነው ታዲያ? ሮባ ጩብኝ። እኔ ምንም የማውቀው ነገር የለም። ይኸውልህ ልጅቷ ስነቃ ማለት ነው ሁሉንም ነገር መናገሩ አይቀርም። እሺ ልጄስ? ምንስ? ኧረ ዳጊ ጆሮ ነው በለኝ። ምንስ ነው ያልከው? ሮባ አልቀለድኩም። ልጄ እንዴት ነው? ሄድና ጠይቀው። እኔ ኪስ ውስጥ ያለ መሰለ እንዴ? እዚህ ልጅ ይለኛል እንዴ? ወይ ጉድ! እንደው ሰው ተሸክሞ አምጡ። አክስቴ አሁን እንዴት ናት? ደህና ናት። ታዲያ አንተ ምን ሆነ ነው? ቆይ ለምን ሐኪም ቤት አንወስዳትም አክስቴ? አረዲ ቤቷ መች ታወቀ ብለህ ነው እንዴ? ጌታቸው ግራ ሲገባው እኮ ነው ቤቷ ሲጠፋው እኮ ነው ተሸክሞ አምጥቶ እዚህ ጣላት። ለምን ሐኪም ቤት አንወስዳትም ነው ያልኩት አክስቴ። ሄዳለች። እና ምን አሏት? ያው መድኃኒት አዘውላታል ውሰዳት ብለው አሉኝ አለ። ያው አምጥቶ እዚህ አጋድሟት ሄደ። እንግዲህ እንዴ ቆይ ታዲያ ለምንድን ነው እስካሁን ያልነቃችሁ? ጌታቸው እንዳለውማ እኮ ነው የሰጧት መድኃኒት ነው ያስተኛት። ብዙም አትቆይም ትነቃለች ብሏል። ግን እሷ ያው አትሰማም አትለማም። እሺ ቆይ አክስቴ ልጁስ? ምን ዋልክ? ልጁስ ነው ያልኩሽ አክስቴ። ታወቀ እንዲህ ያረጋት ሰውዬ? አክስቴ እኔ በሆዷ ያዘችውን ያረገዘችውን ልጅ ነው ያልኩሽ። አይ እሱማ እኮ ወረዳሉ አፈር ልብላላት። እንዴት አንጀቴ እንደበላች። አሁን እንደው ስትነቃ ግን ምንድነው የሚሰማት? ወይኔ ልጅ አንተ እንደው እንዴት አይነት ክፉ ወንድ ቢገጥማት ነው እንደው? ውይ ኧረ እንደው አፈሩን ይብላው አፈሩን ያብላው። እንደው ዳጊዬ ነግሬያለሁ። አንተ ሴት ልጅ ላይ እንደዚህ አይነት ግፍ እንዳሰራ። አሁን እዚች አንድ ፍሬ ህፃን ልጅ ላይ አብሮ ይተኛል? በእውነት እንዲሁ ከተማ አይደለም ወይ ያላቻ ተብሎ ሰው አያዝም ወይ? አንድ ፍሬ እኮ ናት። ምን ዋጋ አለው? እድሜው ይጠር። እሷን እንድች አርጎ አስረግዞ የካዳት እድሜው ይጠር። ሌላ ምንም አለልም። እኔ ቆይ አክስቴ ምን አደረገኝ ብላሽ ነው? ምን አልከኝ? ምን አርጓት ነው አክስቴ? ምን ያላደረጋት ነገር አለ? ያለ ፈቃዷ አንቆ ይዞ ደፈራት። ደሞ እሷ አልበቃው ብሎ ደሞ አርግዛ ደሞ እንደገና መርዞ ደሞ ሊገላት ደሞ በዛ ስታበልጠው ደሞ እንግዲህ ምንዋን እንደመታት አላውቅም። ይሄው እንደዚህ አርጎ ያስወረዳት እሱ ያስረገዛት ነው አሉ። ያስረገዛት ነው። ግን ይፍረድበት በእውነት እሷ እንደዚህ አርጎ እንዳጨናጎለ እንደው የሱ ነገር እንደው ምን አይቅርበት በቃ። አረ አክስቴ እኔ በፍጹም አልደፍ ያማታል እንዴ? እንዴት አያማትም? አንደኛ ልጅ ናት፣ ሰው ናት፣ ነፍሰ ጡር ናት። ሆዷን እንደ አህያ ረግጦ እንዴት አያማትም? ይሄው መጨረሻው እኮ እንደዚህ ሆነ እኮ።
አሁን እቺ ልጅ ቆማ ሰው ትሆናለች ብለህ ነው? አጠቅመም እኮ ሙት ሰው አትሆንም። ወይ አክስቴ እሱ አይደለም። ዝም ብላችሁ እስኪያፋችሁ እንደመጣላችሁ አታውሩ። እንዴት አወቅ አንተ? እንዴ አንተ ከኔ ልትበልጥ ነው እንዴ? እኔ ልጁን እኮ ጠንቅቄ አውቀዋለሁ። እኔ በደንብ ነው የማውቀው። ላይቭ ላይ ስገባ ራሱ የልብ ቅርጽ ሚሊዮን ሁሉ ይለቅልኛል። እኔ መልስ አልሰጠው ብዬ ነው እንጂ ደግሞ እኔን ሊያስረግስ ነቅሎ የጣለውን አንድ ቀን ይሁን መንገድ ላይ ሲያይ እንዲች ብሎ ሄደ። ይሄ ቆርቤ ቆንጅቴን እንዲህ አረገ ብዬ ዝም አልኩት። እሱ አይደለም ይላል እንዴ? ደግሞ ያቦ በቃ ተኛ አክስቴ። ምንድን ነው ዳግምዬ? ምን ነው ከፋ ሀሳናት? ሌላ ቦታ ታውቃታለህ እንዴ እሷን? አይ አክስቴ አሳዘናኝ ነው። አይ ዳግዬ ደግሞ ብታውቃት እኮ እንደ ሴት ቁጭ ብለህ ታለቅስላት ነበር። አሳዘነችኝ በእውነት። ምን አሁንስ ምን ቀረኝ ብለሽ ነው? ወይኔ ዳግም። አይ እንዶች ምድር ግን ስንቱን ተሸክማለች። እንዳንተ አይነት ቅኑን መልካሙን ጨዋውን ሰው እንደተሸከመች ሁሉ እሷን እንዳስረገዘ ደግሞ አውሬውን ደግሞ ተሸክማ ትኖራለች። እድሜው ይጠር። በቃ አክስቴ ስትነሳ እመጣለሁ። ልሂድ። ምን አልከኝ? እኔ ልሂድ አክስቴ። ሰላም ሁኑ። በቃ አትቆይም? ዝም ብለህ ትንሽ ብትቆይ ምን አለ? ዳጊ ያፈል ብላለች የኔዋ። እነዚህ አሁን ሴት ደና ወንድ የሚሳደቡት ሴቶች አንተንስ ምን ብለው ይሰድቡ ይሆን? እንደው ምን የሆነች ሸላላ ናት። ምን ገጥሟት ነው እንደው የምታሳዝልች? ጌቺ ደግሞ እዚህ በር ላይ ምን ትሰሪያለሽ? አይ ዳጊ ጠብቂኝ ብሎኝ ዳግን እየጠበቅኩት ነው። ነው በይሽ። ጌቺ አቤት። ቆንጆ እንዴት ናት? ማን ነገረሽ ደግሞ? ደህና ነች። ዳግም ነግሮኝ እኮ ነው። ስሰማ በጣም ነው ያዘንኩት። ግን ቆይ ምን ሆና ነው? እኔ ምን አውቃለሁ? መንገድ ላይ ወድቃ ነው ያገኘኋት። ወይኔ እኔ ሌቦች እኮ ደህና ነገር የያዘች መስሏቸው እኮ ነው። እኔ ግን አይመስለኝ። ይሄ ሆን ተብሎ የተደረገ ተንኮል። ቆይ ማን እንደዛ ሊያደርግ ይችላል ብለህ ነው? ወይ አንቺ ወይ ያ ዳግም ነው እንደዚህ የምታደርጉት። ምን እንዴ? ቆይ እኔ ምን ይሁን ብዬ እንደዛ አደርጋለሁ? እኔም እኮ ሴት ነኝ። እሱን ታዩ። ሰሞኑን ሁለታችሁንም በአይነ ቁራኛ ስከታተላችሁ ነበር። አጉል ገጥማችሁ ስትሉ ነበር። ጌቼ እኔ እንደዛ አላደረኩም። እስኪ እሷ ደግሞ እሷ ናት የምትል ከሆነ እንያት። ጥሩ። እሷ ፊት ቆሜ እውነታው ያረጋግጥልኝ ካልሽ ቀጥ ግቢ። ነይ እንጂ። እሺ ነይ። ቆይ አንተ ለምንድን ነው እንደዚህ የሚያደርግ እንዴ? ቆይ ልጁን አልፈልገውም ስትል ነበር እንዴ? ነበር ግን እንደሞተ ሳቅ ውስጤ በጣም ተረበሽ። አራት አካብድ ያኔም እሷ ስለባነነችብህ ነው እንጂ ምን ልገሏል ነበር እንዴ? ሮባ በእናትህ ያን ጊዜ አታስታውሰኝ። ቆይ ሁሉ ድራማ ለማን ነው? ሮባ እኮ ነኝ እንዴ? ስታየኝ አመለ መሰልኩ እንዴ? ቆይ ቆሜ እንድጨፍር ነበር እንዴ የምጠብቀው? ይኸውልህ የተፈጠረው ነገር ሰማ ውስጤ በጣም ነው የተሰበረው። ምክንያቱም አንተም ሆንክ ያቺ ሸለመጥማጥ ማለት ነው አድርጋችሁት ይሆናል እኮ ይሄን። እንዴ ቆይ ይሄን ያህል ሰይጣን ነው እንደሚመስለው? ተሰማለህ ዳግም? ልጅቷ ስትነቃ አንተንም ሆነ ያቺን ሸለመጥማጥ ካየች ማለት ነው መጨረሻችሁ እስር ቤት ነው የሚሆነው። እሺ እኔም የማውቀው ነገር የለም። ዝም ብላ አትጨቃጨቅ እንዴ። ጋሺ መጡ እንዴ? እና በዛው እንድቀር ነው ፍላጎታችሁ እንዴ? አንቺ ደግሞ እዚህ ምን ትሰሪያለሽ? አንተ ምን አገባ? እንዴት ነው የማያገባኝ? በልጅቷ ጥቃት እኮ የመጀመሪያ ተጠርጣሪ እሷ እኮ ናት። ምንድነው ስነ ስርዓት ያዝ እንጂ ጤና የለውም እንዴ ልጁ? ይሄ ረዘይጂሽ ይልሽ ከዚህ ግድግዳ ጋር እንዳላጣብቅሽ ምን ትመስላለች? መናታችሁ እስኪ አሁን እንኳን ሰላም ስቱ። ምንድነው የምትጨቃጨቁት? ሁሌ እኔን ሲያይ ሰይጣን ይነሳበታል የሆነ እብድ። አይ በቃ በቃ። ግቤን ከዚህ በላይ እንድትረብሹት አልፈቅድላችሁም። እሺ ምድረ ተባይ ቁንጫ ቁጫጩ ረዚ አረጋሽ ጠብቁኝ። ወይ ጉዲ! ምን እንደዚህ እንደው ረዲያ እንዴት ነች አመለ? ምን አልከኝ? ልጅቷ እንዴት ናት አክስቴ? ይሄው እንደተኛች ነው። ዝም ጭጭ ብላለች። ኧረ እቺ ልጅ ሙታ እንደሆን የሚገል ነገር ይግደል። አንተ ደግሞ ከሞት ውጭ ሌላ ነገር አይታየህም? ቆይና እስካሁን ድረስ እንዴት ነው ያልነቃችሁ? ሰውየው ተገኘ እንዴ? የቱ ሰውዬ? ምን አልከኝ? ምን አልከኝ? ኡፍ ጀመረች ደግሞ። ምንድነው ያለው? የትኛውን ሰውዬ ነው የምትይው አክስቴ? ያስረገዛት ነዋ። ማንን? ዳግምን ነው? ይሄ ደግሞ እኔ ዳጊን አልኩ እንዴ? እኔ ያልኩኝ እንደዚህ አድርጎ ያስቀመጣትን ሰው ነው። ዳጊዬ ማናት አለምየዋ
መጥቶ እኮ ከቃል በፊት እንባው ነው የቀደመ። ሲያት እንዴት እንደራራላት ውይ! እናት አንጀት እኮ ነው ያለው እሱ። ዳግም እንባ አውጥቶ አለቀሰ። ኧረ እንዴት የተጨካከነ ጊዜ ነው የመጣ ነው። እንዴት የክፉ ጊዜ ነው። እንዴት ሰው ቢጨክን እንደው የሰው እንደዚህ አድርጎ እንደው በድሎ ቁጭ የሚያደርጋት ልጅን የሚያክል ነገር እንደው አታሳዝነው። እውነት ክፉ ሰይጣን ነው እንጂ እሱ እንደዚህ አያደርግም። ይሄ ምን ሰይጣን ብቻ እንዴ ዲያብሎስ ጭምር ነው እንጂ። አክስቴ ይሄንንም አግኝተን እንደ አህያ እየረገጠ ልኩን ማሳየን ያለብን። አህያ? ማን ነው አህያ? እኔ ነኝ። ዛሬ ግን እውነቱን ተናገርክ። አንተ እኮ የአህያ ባህሪ ያለብህ ከቦታ ቦታ የሚያዘልን የሚያራግጥ ምርቃት መሆኑ ነው። አመሰግናለሁ። ግን ካንተ ጋር ምን አገናኝቶት ነው? ምኑ? የልጁ እንደዚህ መሆን ነው? አረ ጭራሽ ወደ እኔ ዞርሽ? ሮባ አንተ ነህ እንደዚህ ያረካት? አረ ሴትዮ ምንድነው? ተረጋጊ እንጂ እንዴ። እኔ እቺን ልጅ ምን አደረገችኝና ነው እንደዚህ ማደርጋት እንዴ? ጭራሽ እኮ አላቃት። አንተ ሁንና እንደዚህ ያረካት ምለቅ እንዳይመስልህ ድራሽን ነው ማጠፋ። አይኑን ሳይወሱ ነው እንደው እቺ ነገር አንተ ነህ ሲባል ያኛውም ይደነግጣል፣ ይሄም ይደነግጣል። ምን ጉድ ናቸው? አንቺ ነሽ? በቃ ከዚህ የተሻለ ጥያቄ የለህም? የጠየኩሽን ብቻ መልሽልኝ። አንቺ ነሽ ወይ? ቆይ ስታይ ሰይጣን ነው የሚመስልህ? እሺ ማን ነው እንደዚህ ያደረጋት? እኔ ምን አቅልሃለሁ? እሺ አትጩይ፣ ድምፅሽን ቀንሺ። እሺ ሌሎቹ አንቺ ነሽ ሲሉኝ እሺ ስለማያውቁኝ ነው ብዬ አልኩኝ። ቆይ አንተ እንዴት ነው የምትጠረጥረኝ? ይኸውልሽ አንቺ ብቻ አይደለሽም፣ ሁለታችንም ነን የተጠረጠርነው። ስለዚህ የሆነ መፍትሄ ብንፈልግ አሪፍ ነው። የምን መፍትሄ ነው የምትፈልገው? ሰማኛለህ ዳግም፣ በዚህ ሰዓት ሁለታችን አንድ መሆን ነው እሺም ያዋጣል። እሺ አምስትነሳ ምን የምትል ይመስልሻል? ቆይ እኔ ምን አውቃለሁ? ቆይ ሆነ ብላ እነሱ ናቸው ብትልስ? ሰውዬ ደግሞ ከዚህ በፊት ስንጣላ አይቶናል። መቼም እንደዛ አትልም። በምን አወቅሽ? ምክንያቱም እኛ አይደለንማ። ቆይ ተረጋግተህ አስበው። ምንድን ነው አንተ ወንድ አይደለህ እንዴ? በእናትሽ እንደዚህ አትበይ፣ በጣም ነው የሚደብረኝ። እንደሱ መባል ካልፈለክ ቆፍጠን በል። ይሄ ደግሞ ከሱ ጋር ምን ያገናኘዋል? ስማኝ፣ ያላደረግከው ቀርቶ ያረግከው ነገር ቢሆንም እንኳን ቆፍጠን ብለህ መካድ ነው ያለብህ። ካድ። ሌላ ጊዜ እናወራለን። ምንድን ነው የምትዶልቱት? በሰላም መዋል እፈልጋለሁ። ቻው። በቃ ደግሞ ምን ቀረ? ነፍሴ ልትወስዳት ነው? ስሚ፣ አንድ ነገር ትንፍሽ ላለ ብትይ ሚስጥርሽን ነው እሺ ማውጣልሽ። ምን ማለት ነው እሱ? መቼስ ከሰለሞን ጋር ያለሽ ነገር ታውቂያለሽ፣ እሱንና ሌሎችን። ሲጀመር እኔ ከሰለሞን ጋር ምንም ጉዳይ የለኝም። ታይ እንጂ። ለነገሩ ልክ ነሽ፣ ከፍርድ ያውቃል ጋር ነው ጉዳይሽ። ይሄ ውሻ ይሄን ወሬ ብሎ አወራልሽ? ሰሚኛለሽ ቆንዲት፣ ከዚህ በላይ በጣም ብዙ ነገር አውቃለሁ። ስለዚህ ተጠንቀቂ። ቆይ ከኔ ምን እንደምትፈልጊው? ምን አለሽና ምን እፈልጋለሁ? ሰሚኛለሽ፣ ሁሉም ሰው ማን እንደዚህ ያረጋት እያሉ እየፈለጉ ነው። ስሜን አይደለም የስሜን ፊደል ብትነግሪ አለቀልሽ። እያስፈራራሽኝ ነው? እያስጠነቀቅኩሽ ነው። አጅሪ ነቃሽ እንዴ ነው ቆንጆ? አረጊቼ አሁን በጣም ደህና ናት፣ አታስብ። ለምን ምን ሆነሽ ነው? እኔ እንጃ። እንዴት እኔ እንጃ? እኔ እኮ መንገድ ላይ ወድቀሽ ነው ያገኘሁሽ። ይመስለኛል ሌቦች ናቸው አቶ ጌታቸው። ሌቦች? ምናልባት እሷን ፈርተሽ ከሆነ እሷን ላስወጣልሽ? እንደወጣ ትፈልጊያለሽ? አይ ችግር የለውም ትቀመጥ። እርግጠኛ ነሽ? ቆይ እኔ ምን አደርጋታለሁ ነው ወይስ ሲታኔ እንደዚህ ማደርጋት? እሺ ዳግም ነው እንደዛ ያደረገሽ? አይደለም ሌላ ሰው ነው እኮ። ማን ነው ሆን ብሎ ልጅሽን የገደለው? ልጄ ሞተ? አዎ ጉዳት ያደረሰብሽ ሰው ሆን ብሎ ደጋግሞ ሆድሽን ስለመታሽ ጽንሱ እንዲወርድ ነው። አይዞሽ የኔ ቆንጆ፣ ገና ልጅ እኮ ነሽ። አውቃለሁ፣ እግዚአብሔር የፈቀደው ነው የሚሆነው። ይሄማ የሰይጣን ስራ ነው። እግዚአብሔር መቼም ቢሆን እንደዚህ አይነት ነገር ውስጥ አይገባም። ምናልባት አባቴ ልጅ እንዳታሳድግ ይፈልግ ይሆናል። ለምንድን ነው አባትም አይኖርም? እኔ አባት አልሆነም ነበር? በቃ እኔ ልሂድ። አመለ በጣም ስታስብና ስትጨነቅ ነበር። እሷን ሳታገኛት በፍጹም አትሄጂም። ምንድን ነው የምታስጨንቃት? በቃ መሄድ ከፈልገሽ ትሂድ። አክስቴ አመለን አግኝቼ እሄዳለሁ። ጎሽ ጋደም በይ፣ ግድ የለሽም።
ምን አለች? ምን አለች? ምንም። እንዴት ምንም? ይሄኔ እሷ ናት እንደዚህ እንድትሆን ያደረገቻት። ለምን ብላ? ጌታቸውን እንዳትቀማት ነው። ሲጀመር ሊያን የምትመስል ልጅ አንተ ጌታቸውን ታገባለች ብለህ ታስባለህ? እና እንዳንተ አይነቱን ታገባለች ብዬ ላስብ? አየህ፣ አሁን ገና አንድ ቁም ነገር ያለው ሀሳብ ተናገርክ። ይኸውልህ እሷ እንዳንተ አይነቱን ከምታገባ ማለት ነው ጨርጨስ ያለውን ሽማግሌ ብታገባ ይቀላታልሽ። ይኸውልህ ትሰማኛለህ? ያን ያለ ራሷ ክብር የሌላት አይነት ሴት እንኳን አይደለች። ምን ነው አንተ ቤተ ክርስቲያን ያገኘኋት አልክ? መጠጥ ቤትም አይደለም ያገኘኋት። መጠጥ ቤት ብታገኛትማ በምን እድል እንዴ! እቺ ለገንዘብ ብላ ከጓደኛዋ አባት ጋር የማገጥ ልጅ ለአንተ ትመለሳለች ማለት ራሱ ዘበት ነው። ሮባ ግን ቆይ መች ነው እሷን የምትረዳት? ምንድን ነው የምረዳት? አሁን እየሆነች ያለችውን ሁሉ እየሆነች ያለችው ፈልጋ አይደለም ተገዳ ነው። እሺ ማንም ያስገድዳት? ችግር ነው። ይሄ የማይረቡት የሴቶች ምክንያት ነው። እሺ ይሄ አሁን ቆይ እሷ ወጣት አይደለች እንዴ? ሰርታት በላ። አንዳንዴ እኮ ለመብላት ብቻ አትሰራም። እሱስ ልክ ነው። ጥፍሯን፣ እግሯን፣ ጸጉሯን መሰሪያ ራሱ ገንዘብ ያስፈልጋታል። እንደሱ አይደለም። ይኸውልህ ቤተሰቦቿን ለመርዳት ብላ ነው እንዴ። አረ ተውዳጊ፣ ይሄ አባቴ ታስሮ ምናምን ያለችውን ቀደዳ ለደግምልኝ ባልሆነ። ውሸት አይደለም ሮባ፣ እውነቷን ነው የምታወራው። በምን አወካን? ከዚህ በፊት ቦርሳ ውስጥ ፋይል አግኝቼ ነበር እና ያ ፋይል የአባቷ የፍርድ ቤት ቀጠሮ ነበር። እናውቃስ ቢሆን ሆን ብላ አንተ እንድታምናት ቦርሳውን መጣነችበት ነው ያየሁት። እሱም ቢሆን በቂ አይደለም። እሺ አንተ ቆይ ሁሉ ማስረጃ እያመጣሁልህ እንኳን ልብ ትንሽ እንኳን ለማመን ለምንድን ነው የማይሞክረው? ምክንያቱም ይኸውልህ የኔ ውስጥ ሊያምናት ፈቃደኛ አይደለም። ታዲያ እንደዛ አትልም? ምን ዝም ብለህ ሰው ትወቅሳለህ? ቆይ ስማ ግን አንተ አባቷ በምን ምክንያት እንደታሰረ አጣርታ? አላውቅም። ምን ያደርግልኛል? እንዴት ነው የማያደርግልህ? ቆይ እሱ ሰው ገሎስ ቢሆን? አንተ ቆይ ያማል እንዴ? አንተንም ያምሽ ምን በሽታ እንዴ? አክስቴ ደወለች። ደግሞ ምን ልትለው ነው? ቀውስ የሆነች ሴትዮ። ሄሎ አክስቴ፣ ይኸው መጣሁ አክስቴ። መጣ ሮባ፣ ቆንጆ ነቅታለች። ወደ ቤት እንመለስ። በቃ አንተ ሄደን ይመጣል። ምን አለበት አብረን ሄደን አንተን ብታያት። እኔ ቅርብኝ፣ እዚህ ብሆን ይሻለኛል። ይኸውልሽ የኔ ልጅ እንድች ብሎ እንዳይከፋሽ። አንቺ እኮ ገና አንድ ፍሬ ልጅ ነሽ። 10ሩን ነው የምትዘረግፊው። እሺ አይከፋኝም። ምን አልሽኝ? እሺ አልከፋም። ጎበዝ፣ አንቺ እኮ ጎበዝ ነሽ። በባለፈው ያሳየውሽን ልጅ እንዴት አየሽው? የቱን? ዳግዬ ነዋ። አቤት እንዴት አይነት ልጅ መሰለሽ! መልኩ ብቻ መስሎሽ ነው? አቤት ጸባይ፣ አቤት ስነ ምግባር። እንደው እምቢ እንዳትይ ልጅ አደራ። ይቅርታ አክስቴ፣ ማንንም አልፈልግም። ምን ጠፋሽ? ምን አሁን ልፈልግ እያልሽ አልነበረም እንዴ? እንደሱ አይደለም ያልኩት፣ አልፈልግም ነው። እንዴ ለምን? ገና ለገና አንድ ክፉ ወንድ ገጠመኝ ብለሽ እድሜ ልክሽን ብቻሽን ልታሳልፊ ነው እንዴ? እንድች ብለሽ ነግሬሻለሁ። እንደሱ ሳይሆን አሁን ትንሽ መረጋጋት ፈልጋለሁ። የምን መረጋጋት ነው? እንደውም ይኸውልሽ ወደ ውስጥ ስታንሰለሲ ትጎጃለሽ። ወንድ ልጅ እኮ ጥሩ ነው፣ ሙች መከታ ነው፣ እንደው መመኪያ ነው። ቤት ሲኖር ደግሞ ለቤት ውስጥ ደግሞ በእውነት ግርማ ሞገስ ነው። ነግሬሻለሁ። ሞቼን እሱም ብያለሁ። ሞቼ ግድ የለሽም እሺ በይ ልጅ። የሰበረኝ ወንድ የሚጠግነኝ ወንድ እንዴት ይሆናል? ቆንጅትዬ ወንድማ ወንድ ነው። ምን ነው ስታዩ ወንድ አልመስልሻለ እንዴ? ምንድን ነው? አይ ተይው በቃ። ምን አልሽኝ? እሺ አክስቴ አስብበታለሁ። እሰይ ቆንጅትዬ የኔ ጎበስ። ደግሞ የትልቅ ሰው ምክር መስማት እንደዚህ ጥሩ ነው። ትልቅ ሰው እንዴ ዳጂዬ እንዴት ነሽ? እንዴት ነው የኔ ጌታ? ና እስቲ ቁጭ በል። ና እኔ የሆነች ስራ አለች። ቁጭ በል እና አጫውታት። ተጫወቱ ቆንጅትዬ። አውሩ ና ቁጭ በል እናቴ ያጫውታት። አደራ መጣሁ። ቆይ እውነቱ ሸሽተህ ነው እዚህ የምትመጣው? ምንድን ነው ማረፍ አልችልም? ቆይ እኔ አልገባኝም። በልጁ መውረድ ለምንድን ነው እንደዚህ የምትሆነው? ምክንያቱም ልጅቷ በጣም ምስኪን ስለሆነች ይሄ ለእሷ አይገባትም ነበር። ምንም በእሷ አታሳብ። እሷ የምትገባበት በር ስለተዘጋባት ነው እንደዚህ የምትሆነው። ትሰሚያለሽ? እሷን ማግባት ከፈለኩ ዛሬውኑ ላገባት እንደምችል ጠንቅቀሽ ታውቂያለሽ። ለዛ ነዋ በልጁ እጇን ልጠመዝዝ ስትሞክር የነበረው። አሁን ልረፍበት፣ ሂጂልኝ። እሺ እሄዳለሁ፣ ግን እውነቱን ስለሰማችሁና ከእሷ አፍ ስለወጣ በጣም ደስ ብሎኛል። እባክሽ፣ እኔ ግን አሁንም እየዋሸችኝ እንደሆነ ነው የሚሰማኝ። ስለ እሱ እኔ አይመለከተኝም። እሺ ትናንት ያልኩህን አሰብክበት? ምኑን? ልጅ ከፈለክ ያልኩህን ነው። ትሰሚያለሽ? አንቺ ቀባሪ ልታሳጪኝ ነው እንደ ቆርጠሽ የተነሳሽው? አረ ለእኔ ጊዜ ነው ቀባሪ የምታጣው? የቆንጅት ጊዜስ ለሰርጓ ስትሰናዳ ነበረ? ሰማሽ? እሷን ባገባ አገር ጉድ እንደሚለኝ ያውቃለሁ። ቢሆንም ግን ከአንቺ እሷ ትሻለኛለች።
በምንድን ነው የሚሻለው? እኔም እሷንም እኮ በእድሜ ትበልጠናል። ትሰሚያለሽ? አንቺ የልጄ ጓደኛ ነሽ። የሚስቴ ቤተሰቦች ምን ይሉ እንደሚችሉ አታስቢም? ከልጁ እኩያ ጋር ማገጠ ብለው ስሜን ያብጠልጥሉት፣ ስጋዬን ይዘልዝሉት። ምንድን ነው ምን ይሁን ነው የምትይው? እና ያውሮ ምን ጨነቀህ አንተ? እንዴት ነው የማልጨነቀው? አንቺን አገባው ማለት እኮ ከልጆቼ ጋር እስከ መጨረሻው ተቆራረጥኩ ማለት ነው። እና ይሄ ነገር አያስጨንቀኝም? ስለዚህ ቆንጂት ልታገባት ነው ማለት ነው? ኦ ማግባትን ግዴታ ያደረገው ማን ነው? ማናችሁንም አላገባ። እኔ ግን ለአንተ ምን ያህል ዋጋ እንደከፈልኩኝ ባትረሳ ጥሩ ነው። ቆንጂት አሁን እንዴት ነሽ? እንኳን ደስ አለክ። ይሄን አልነበር የምፈልገው? ያኔ ስላደረግኩት ነገር ትልቅ ይቅርታ ጠይቃለሁ። ግን ደግሞ እንደዚህ እንድትሆኝ ፈልጌ አልነበረም። አታስመስል። በጣም ደስ ብለዋል። አሁን ነፃ ሰው ሆነሃል። እርጉዝ መሆንሽን ስሰማ ብናደድም ራሴን ግን ለአባትነት እያዘጋጀው ነበር። ሲጀመር አንተ አባት መሆን አትችልም። በጣም እንዳሳዘንኩሽ አውቃለሁ። ግን ቢያንስ በዚህ ሰዓት እንኳን ፊት አትንሽ። እኔ ፊት ነሳው ካልነሳውክ ምን ያደርግልሃል? አንተ እንደሆነ ያን ነው የምትወደው። ሁላችንም ሰዎች እኮ የምንወደውን ነገር መምረጥ አንችልም። አየሽ፣ በምርጫ ቢሆን አንቺ ምን አይነት ምርጭኝም ነበር። እሱስ ልክ ነክ። እንደዛ ፊት እየነሳኝ ለኔ እንኳን ቦታ ብትጣ በሆዴ ላለው ልጅ ቦታ ታጣለህ ብዬ አላስብም ነበር። ልጃችን ተወልዶ ባይ በጣም ደስ ይለኝ ነበር። ቆይ ለምንድን ነው የሁላ ውሸት የምትደረድረው? ለምን እንደዚህ እየተሰማሽ እንደሆነ አውቃለሁ። ግን እመኝ፣ እያንዳንዱን ቀን የራሴን አባት ለማድረግ እያዘጋጀው ነበር። አሁን ሁሉም ነገር አብቁታል። በቃ ይቅርታ አድርግሽልኝ ቆንጂት። እባክሽ ዝም አትበይ። ምን ልበል? አላውቅም፣ ግን ቢያንስ ወይ አዝኜብሃለሁ ወይ ደግሞ ይቅርታን ተቀብያለሁ በይ። በዚህ ሰዓት ምንም ልልህ አልችልም። እርግጠኛ ነሽ? ዳጊ በቃ ተወኝ። ብቻዬን መሆን እፈልጋለሁ። ሄሎ ቆንጂት፣ እንዴት ነሽ? ደህና ነኝ። ከመጣው እኮ ሌላ ነገር ይመስላል ብዬ ነው የጠፋሁት። ችግር የለውም። ማረ ቆይ ማን ነው እንደዚህ ያደረገሽ? ያቺ ላይ ናት? አይ እሷ አይደለችም። እና ዳግም ነው? እሷም እሱም አይደሉም። ሮባ ሌላ ሰው ነው። እኔ አላምንሽም። ቆይ አስፈራርቶሽ ነው? ሮባ አትጨነቅ። ሌቦች ናቸው ስልኬ መውሰድ ፈልገው ሲታገሉኝ እንደዛ ያንኩት። አላምንሽም። ቆይ አስፈራርቶሽ ነው? ሌባ እንደሌለ ሰምተው ይሆናላ። እኛ ሰፈር ከመጀመሩ ነው ቆይ ሌባ የመጣው። ሮባ የኔና የዳጊ ነገር ከዚህ በኋላ ተስፋ የለው። አንተ ብቻ ከዛች ከሊያ ጠብቀው። ይኸውልሽ ምክንያትሽ ባይዋጥልኝም ማለት ነው አላስጨንቅሽም። የሆንኩትን ሁሉ የሆንኩት በፍቃዴ ነው። በዚህ ሰዓት አንቺ ለምንድን ነው ቆይ ለሱ የምታስቢው? ለምን ሲኦል አይገባም? አንቺ ለምን ትጨነቂያለሽ እንዴ? አንቺ እንደዚህ ሆንሽ ቆይ በሱ ምክንያት አይደል እንዴ? ያው ዝቅ ያሉትን አይደለ እንዴ ከፍ የሚያደርገው ፈጣሪ። ከሱ ካንዲ ያገኘዋለሁ። እንደዚህ እያልሽ ነው ራስሽን ዝቅ የምታደርጊ? ያው ውስጤ ሰላም ነው፣ እሱ ይበቃል። ባክሽ እንዲህ እያልሽ ራስሽን አታሙኝ። ይኸውልሽ እቺ ዓለም ማለት ነው ለእንደንቺ አይነት ሰው እንደዚህ በቃ አትመችም። አይ አክስቴ መለስ ከሚሻልሽ እዚህ ነው መተውኝ ብላኛለች። ይመችሽ እንግዲህ። እና ቆይ እንደዚህ አሞሽ ወደ ቤት ልትሄጂ ነው? አዎ እንደዛ ሆኜ ካዩኝ ጥሩ አይመጣም። ይሻልሻል። ቢያንስ ትንሽ አገግምሽ ትመለሻለሽ። እሺ በል ቻው። ስማ ዳጊ፣ ምን ሆነ? ምንም አልሆንኩኝም። በቃ ደብሮኝ ነው። ምን ማለት ነው? ዝም ብሎ እንደዚህ ይኮናል? ምንድነው? ምን ሆነህ ነው? መቼም ዛሬ እንዲደብረኝ እፈልጋለሁ ብዬ አይደለም አይደል የሚደብረኝ። እንዳትዋሸኝ። በቆንጂት ምክንያት ነው አይደለ? አትመልስልኝም? እንዴ ምን እንደሚዘጋ? አዎ በቃ እንደዚህ ሆና ሳይት በጣም ነው ያሳዘነች። ማፈሪያ ነሽ። እኔ ለኔና ለአንተ ለነገ ህይወታችን ደፋ ቀና ላለሁ፣ አንተ በትላንትና ትዝታ እዚህ ቆዝመህ ትጠብቀኛለህ? ቆይ የምንፈልገውን ነገር ለማግኘት ግዴታ ክፉ መሆን አለብን? አዎ ትሰማኛለህ? ጌታቸው የሁሉ ሀብትና ንብረት ያመጣው ጨካኝ ስለሆነ ነው። እኛ ነን የኔና የአንተ ቤተሰቦች ግን መጠቀም ባለባቸው ጊዜ ስላልተጠቀሙ ነው እዚህ ላይ የደረስ ነው። እና ጌታቸው ደስተኛ ነው? እስኪ ተመልከቹ። ቀን ከሌሊት እንቅልፍ የለው። በዚህ እድሜ ሚስቱ ልጆቹ ትተውት ሄዱት ምስኪን ሰውዬ ነው። ስለዚህ ድህነታችን እቅፍ አድርገን እንኖር ነው ምላሽህ? ሀብታም ለመሆን ክፉ አንስራ ነው ያልኩት። እስኪ ዝም ብለሽ ተመልከቹ። ዛሬ ደርሶ እኮ ጌታቸው ቆንጂትን ባያድናት ነው የት እንደምንገባ አስቢ እስኪ። እስኪ በእናትህ ዝም በል። ምንም ባልተፈጠረ ነገር ለምንድን እንደዚህ የምትጨነቀው? ልጅቷ ብትሞትስ? አንተ እኮ አልገደልካትም። ከዚህ በላይ እንዴት ልግደላት? የኔ ልጅ በሆዷ እንደያዘች ያወቅኝ መካዴ ሳያንስ ደግሞ ቀን በቀን እንድትሰቃይ ያደርኳት። ስማ ሩዋ ቢሆን የት ድረስ እንደሚሄድ ታየው ነበር። እሺ ከዚህ በላይ እንድትናገረኝ አልፈልግም። እሺ ዳግም በተቀመ
የኔ ሊያ ማንም መጫወቻ አለ እንዴ? ቆንጅት ዳጊ ተደ እዛው ውጪ ነበር። እናት ተሹ መጣሽ እንዴ? አዎ ትንሽ ብርዱን አልቻልኩትም። ምኑን ያልቻልሽው? አይ ዳጊ እንደው በአንድ ቀን ጆሮሽ እስኪተረተር ተቀደደብሽ አይደል? እንደዛ ነገር። ምን አልሽኝ? ልክ ነሽ፣ ዝም ብሎ ይለፈልፋል። ዳጊዬ እኮ ሆዱ ባዶ እኮ ነው። እንደው ዝም ብሎ መለፍለፍ ስለሚወድ ነው እንጂ ክፋት የለበትም እኮ። ግን ወሬ ይወዳል። እስኪ ደክም ነው የሚያወራ ነው ብለሽ ነው አክስቴ? ቆይ አላመንሽኝም እንዴ አንቺ? እኔ ለአንቺ እንዴት መጥፎ ሰው አገናኝሻለሁ? የኔ አበባ እሱ በደንብ ይንከባከብሻል። ለሴት ያለው ክብር ልነግርሽ አልችልም። ደግሞ ብትወልጅለት እንዴ ዳጊ እንዴት ደስ ይለዋል መሰለሽ። አክስቴ እኔ እኮ ልጄን አጥቻለሁ። እንዴት ነው ሌላ ወንድ በዚህ ሰዓት የማስበው? አይ ልጅ እኔ እኮ አጥብቄ የምመክርሽ ወድጄ አይደለም፣ እንደኔ እንዳትሆኝ ብዬ ነው። ካሁኑ እንደው እኔን ያየ ይቀጣ። ከማይረባ ትዳር 10 እጅ ብቸኝነት ይሻላል። ምን አልሽኝ? ከማይረባ ትዳር 10 እጅ ብቸኝነት ይሻላል። ታይ እንደሱ ብለሽ አትሸወጅ እናቴ። እንዴ ከብቸኝነት ኑሮ አንድ ልጅ መውለድ ይሻላል። ልጅ መልካም ነው፣ የወለደ ደግሞ ተወለደ ይባላል። ቆይ አክስቴ ግን እስካሁን እንዴት አላገባሽ? ይኸውልሽ የኔ ልጅ ቁስሌን ላስታምም ብለሽ ዝም ብለሽ ስትቀመጪ እድሜ ሳታስቢው ይሄዳል። ያኔ ያገር ያለ የሰው ያለ ባል ትዳር ብትይ ከየት ይመጣል? ይሄኔ ነው። ይሄኔ ተመልካችሽ ሲበዛ፣ ይሄኔ በምትታይበት ሰዓት፣ ይሄኔ በምትናፈቂበት ሰዓት ነው ሁሉን ነገር ጨብጠሽ መያዝ ያለብሽ። እኔን ያየ ይቀጣ። እኔማ እኮ ወንድሜ መሳይ ጎሽ ላይ ልጆቹ መሳይ ጎሽ ላይ ይሉኝ ለሁሉ ሰው ስል እኔ እንዱኝ ብቻዬን ቀረሁ። አይዞሽ ተነሻውን ክፍልሽን ላሳይሽ እንድታርፊ። እሺ አክስቴ ነታች ሳርዬን ታውቂያታለሽ ቆንጅቴ? አይ አላውቃትም። እንዴት አይነት ቆንጆ ነበረች መሰለሽ! አመለሸጋ እንደው ብትኖር ከቤት እኮ እንዴት ታርጋ ትንከባከብሽ ነበር። ይሄን ያህል? ምን አልሽኝ? ይሄን ያህል ጥሩ ሰው ናት ወይ? ምን ያደርጋል ብለሽ ነው? እንዴት አይነት አመለ ቆንጆ፣ እንዴት አይነት መልካም ልጅ ነበረች፣ ሁሉን ሰው ምትረዳ። ታዲያ ምን ያደርጋል? የጓደኛ ክፉ ገጠማት። ይሄው በወሬ ያስኩሽ እናቴ ልጅ። እስቲ ትንሽ አረፍ በይ፣ ተኝ፣ ትንሽ አረፍ በይ። እሺ በቃ እርፍ በይ፣ ተኝ። እሺ ቁልፍ ደግሞ ከውስጥ ቁልፍ አርገሽ ነው መተኛት ያለብሽ። ለምን? እርሶ ጋር ይሁን አክስቴ። ከዚህ ቤት ብዙ አመል ያለባቸው ሰዎች አሉ። ቢያንኳኩ ማን ምንድን ነው ብለሽ መጠየቅ አለብሽ። ዝም ብለሽ እንዳትከፍች እሺ? ማንም ይሁን ትልቅ ሰውም ወንድም ይሁን ምንም ይሁን እንዳትከፍች እሺ አክስቴ። ቁልፍ ይቀመጣል። ነግሬሻለሁ፣ እንዳትከፍች። እንዴ አጀሪው እስካሁን ተኝተህ እያለቃቀስክ ነው? ታውቃለህ፣ ምንም ከውስጥ ልትወጣ አልቻለችም። ዳጊ ግን ታደለ። በቃ እኔ ግን እንዳንተ ነው መሆን የምፈልገው። እውነት የምትፈልገውን እያስገባ የማትፈልገውን ደግሞ እያስወጣ መኖር ትችላለህ። እኔ ወደድኳት አላልኩኝ፣ ግን ደግሞ በቃ በጣም አሳዘነችኝ። አለ አይደል ዛሬ አብሬያት በሆን ደስ ይለኝ ነበር። እና አሁንስ? ወይስ እመቤት እንዳትቆጣ ፈራ? በእሳት ይኸውልህ ውስጤን ብቻ ነው ማዳመጥ የምፈልገው። እና ቆይ ውስጥ ወደ ቀድሞ ፍቅረኛ እንደዚህ በረር ክነፍ ክነፍ እያለ ነው? አንተ ቀልድ ምን አለብህ? ታጂ አለ እንዴ? ምን ነው አክስቴ? እዚህ ሆነ ነው እንዴ ዳጊ? ምን ነው አክስቴ? ምን ሆነ ነው ልጅቱ ላይ የምትለፈልፈው? አሁን እሷ እኮ ጉዳት ላይ ነው ያለችው። እሷ መስማት ነው የምትፈልገው። እስካሁን አልሄደችም እንዴ? አንተም ፍቅሯን ትተህ የት ትሄዳለች? ዝም በል አንተ ቱልቱላ፣ ይሄ ወረኛ። እሺ የት ናት? ምን አልከኝ? ድሮም እኮ ወሳኝ ታይም ላይ ነው ጆሮሽ እኮ እየጠበቀ ስታክ የሚያደርገው። ጆሮዬን በምን ሳካይተ ነው አንተ አህያ? ድሮም ያንተ ወሬ ቁርበት ቁርበት ነው የሚለው። ይሄ ጉንዳለ ራስ። አክስቴ እሱን ታዩና የት ነች ያለችው? ሳሮ ክፍል ነው ያለች። ጌታቸው ሳይቀስ ብለህ ሄደህ እያት። እኔ የምለው አክስቴ
እኛ ቆይ ሳናውቀው እንደዚህ ትዳር አገናኝ ኤጀንሲ ምናምን ጀመርሽ እንዲህ ማገናኘት ምናምን ነገር? ምን አልከኝ? አይ ከስቴ በቃ እየሄድሽ ውጪ በቃ ሂጂ። አይንውጣ ጎዶሎ ሰው ጎዶሎ ጉንዳን የሚመስል ራሱ ቻፈደ ጭራሽ። አይ ምንም ነገር እንዳትል ነገር ያለ ማን ነው? እኔ ነኝ ቆንጅት። ምን ፈለግ? ቆንጅት አንዴ ክፈችልኝ። አክስቴ ውስጥ ናት በላይ ነው። ብቻዬን ነው መሆን የምፈልገው። ሂድ። ቆንጅት ይኸውልሽ፣ ካልከፈትሽልኝ እዚሁ በር ላይ ነው የማድረው። ምንድን ነው? በዚህ ሰዓት ብቻሽን ልተውሽ እንደማይገባ ውስጥ እየነገረኝ ነው። እዚህ ብትሆንም ምንም ልታደርግ አትችልም። እሺ በቃ ተኝ። አንተስ? ከፈቀድሽልኝ አጠገብሽ ተኛለሁ። እሺ። ልተኛ? ግን ምን ማድረግ አይቻልም። ማን ነው? ቆንጂት፣ እኔ ነኝ። ክፈች።